ወደ 300 በላይ የሆናችሁ ወታደሮች ናቸው። አሁን አንተ እንደምትለው ወደዛ የተማራችሁት ውጊያው ከገባችሁ በኋላ ምንድነው የሆነ ስንት ሰው ቆሰለ? የሞቱትን ስራችሁን የምታውቀው ከሆነ ለአድማጭ ተመልካቾቻችን ልታብራራሉ። አይ እኔ እዛ በቃ እንደመጣ የልያይል ብዙ ሰው ነው የተመታ። በጣም ብዙ ተመተዋል። በቃ እኔ ራሱ በቃ የተሞቱ አይቼ ደነገጥኩ። ከዛ ቁጭ አልኩ። ብዙ ነው የተሞቱ። የሞቱ ደግሞ ብዙ ናቸው። እንደሰማነው የሞቱትም የኢትዮጵያ መከላከያ ሰራዊት ይዛው ጥሎ እንደሄዱ የቆሰሉም እንዳላነሱና እዛ አካባቢ ያለ የኦሮሞ ህብረተሰብ እየቀበረ እንዳለ ነው የሰማነው። ምንድነው ያያም እንዴት ነው አያያዙ? የኦሮሞ ነጻነት ወታደር የኦሮሞ ወታደር በጣም ምስኪን ነው። እኛ ላይ ይኸው የቀበረ ነው ያነሳ ነው ቁስለኛ ያከመ ነው የተመታ የተማረከ በስነ ስርዓት ያመጣ ነው። ምስኪን ነው በጣም ይኸው ምግብ እዚህ ሰጥቶ ጁስ ሰጥቶ በሰላም ቁጭ አድርጎ ነው ትናንትና ነው የተያዝነው። እስካሁን የከፋ ነገር ያለም ጥሩ ናቸው። ሁሉ እዚህ ያሉ ጥሩ ናቸው። አሁን ትላንትና በተካሄደው ውጊያ ላይ እንደ ቆሰልትና አሁን የኦሮሞ ነጻነት ወታደር እጅ እንደምትገኙ ነው። እንዴት ነው ያያዛችሁ? ምን አረጋችሁ? ያ በርግጥ በቃላት የሚገለጽ አይደለም። ምክንያቱ እኔ ከሚሰማውና ከመልከተው ወይ ደግሞ ከሚባለው የሰው አራጅ በቃሻኔ ሰው አጥፊና ሰው አራጅ እንደሆነ ነው የምነገረው። አንዱ ከተነገርኳቸው ከያዙኝ ሰዎች ደግሞ እንደዛ ነው ያልኳቸው። ብቻ እንዳታርዱኝና ግደሉኝ ነው ስላቸው ነበር። አይ እንዲህ ነገር የለንም አለኝ። ከዛ በአካል የገጠመኝ ደግሞ ያው የሰማሁትና የተነገረ ሳይሆን እግዚአብሔር ይመስገን አሁን ያው ያከሙኝ ነው የመገቡኝ ነው። በጣም የተከባከቡ ነው እውነት በከሰው ባያገኙም ከእግዚአብሔር ያገኛልና በጣም ገራም በጣም ጭራሽ ከሚወራ ወሬና ከሚባል አልባልታ ተቃራኒ ሆኖ ነው ያገኘሁኝ እኔ። የኦሮሞ ነጻነት ታጋይ የኦሮሞ አጋጣሚ እናንተ ወታደር ሲመጡ እሺ ተማረኩት። ጥይት ራስ አልተኮስኩም ተማረኩትና እኔ በቃ እኔ ትግሬ ነኝ ያልኩት። ከዛ ልጆች ደግሞ በቃ አንተ የኛ ቤተሰብ ነህ አይዞ ብሎ ምግብ ያስቀረቡ ጁስ ያስጠጡ። በቃ ምስኪን ናቸው። ሕክምና የኔ ትግርኛ ተናገረ አንዳንድ ጊዜ የተመታ በደንብ አድርጎ ነው ያከሙት። እንዲያም የኛ ልጅ ነህ አይዞ ወንድማችን ነው ብሎ በጣም ነው ያከሙት። እጁ በቃ ተስፋ ቆርጦ ነበር ልጅ አሁን ተስፋ አግኝቷል። እኔ አልተመታም ግን ተማሪከኝ ያለው አንተ ምንም አልተዋጋም። መጀመሪያም እየሰጠ ማለት ነው። አንተ ጋር የመጣ የትግራይ ተወላጅ ተመቶ እዛ እየታከመ ያለ ነው የምትለው? አንድ አለ ከኔ ጋር አጠገባለ ከሆነ እሺ እሱንም ወደ በኋላ አናግራለሁ። እንግዲህ ወደ 300 በላይ የሆናችሁ ወታደሮች ናቸው። አሁን አንተ እንደምትለው ወደዛ የተማራችሁት ውጊያው ከገባችሁ በኋላ ምንድነው የሆነ ስንት ሰው ቆሰለ? የሞቱትን ስራችሁን የምታውቀው ከሆነ ለአድማጭ ተመልካቾቻችን ልታብራራሉ። አይ እኔ እዛ በቃ እንደመጣ የልያይል ብዙ ሰው ነው የተመታ። በጣም ብዙ ተመተዋል። በቃ እኔ ራሱ በቃ የተሞቱ አይቼ ደነገጥኩ። ከዛ ቁጭ አልኩ። ብዙ ነው የተሞቱ። የሞቱ ደግሞ ብዙ ናቸው። እንደሰማነው የሞቱትም የኢትዮጵያ መከላከያ ሰራዊት ይዛው ጥሎ እንደሄዱ የቆሰሉም እንዳላነሱና እዛ አካባቢ ያለ የኦሮሞ ህብረተሰብ እየቀበረ እንዳለ ነው የሰማነው። ምንድነው ያያም እንዴት ነው አያያዙ? የኦሮሞ ነጻነት ወታደር የኦሮሞ ወታደር በጣም ምስኪን ነው። እኛ ላይ ይኸው የቀበረ ነው ያነሳ ነው ቁስለኛ ያከመ ነው የተመታ የተማረከ በስነ ስርዓት ያመጣ ነው። ምስኪን ነው በጣም ይኸው ምግብ እዚህ ሰጥቶ ጁስ ሰጥቶ በሰላም ቁጭ አድርጎ ነው ትናንትና ነው የተያዝነው። እስካሁን የከፋ ነገር ያለም ጥሩ ናቸው። ሁሉ እዚህ ያሉ ጥሩ ናቸው።
ሌላ ደግሞ የኢትዮጵያ መከላከያ ብቻ አይደለም ወደዛ ተሰዋስቶ የኦሮሞን ህዝብን እየተፈጨደ ያለና የኦሮሞ ወታደር እየፈለገ ያለ የኢትዮጵያ ወታደር ብቻ አይደለም የሌላ ሀገር ወታደርም አለ። እንደዚህ የክልል ልዩ ኃይል አለ ይባላል። እናንተ ጋር ማን ተሰማራ? ከኢትዮጵያ ውጭ ያለ ወታደር የክልልስ የት ክልል ነው? የክልል የኦሮሞ አሉ ልዩ ኃይል ሚሊሻ ምናምን የኤርትራ ደግሞ አንድ አሉ ይባላል። እኔ ብዙ አላውቃቸውም። አላፊ አለ ምናምን ይባላል። አንድ አለ ይባላል። ብዙ አላገኘውም፣ ግን በወሬ ግን ይሰማል እንዳሉ በኤርትራ ይሰማል በወሬ። የኤርትራ ወታደር እናንተ ጋር አለ? አለ ያለ ነው። ተራ ወታደር ብቻ ሳይሆንም አዛዦችም አሉ ይባላል። አሉ። እስኪ ስለዚህ ያብራራል። ምንድን ነው የምታውቀው? እኔ እኮ ብዙ አላውቅም። እዛ እስር ቤት ብዙ ስለነበርኩት ብዙ እነሱ አሁን የተቀላቀልኩ ብዙ አላውቃቸው፣ ግን እዛ ስናገር ግን አሉ ይባላሉ። ብዙ አላውቃቸውም፣ ግን እኔ ከእስር ቤት ቀጥታ ስለመጣው ይሄ ወታደሮች ብዙ ራሱ አላውቃቸው። እሺ እኔ ራሱ ግራ ተጋብቻለሁ። ውጊያ ላይ ሲገባ ለመጀመሪያ ጊዜ ተኩስ ስለሆነ ደንግጬ ስለነበርኩ ብዙ አላውቃቸውም። ግን እነዚህ እናንተ የኦሮሞ ያለ ህዝብ ደግሞ አይዞ ብሎ አስፈራርተን ደንግጬ ነበርኩ። አሁን ጥሩ ነው ያለው። አሁን መጀመሪያ ወደዛ ተሰማሩት ምን አለ ብሎ ነው ያስተማራችሁ? ሸኔ አለ ዝና ጠፋለን አባራለን ብሎ አመጣ ወደዛ። እንግዲህ እግዳቸው ሸኔ ያሉትን ለማጥፋት ነው። ግን እኔ እንዳየ ውጊያውም ገብቼ እንዳየ እንዴት ነው የኦሮሞ ነጻነት ግንባር ብቃት ምን ይመስላል? እውነትም ሊያጠፋ ይችላል የብልጽግና መንግስት? እኔ ራስ በጣም ገርመኛል። እነዚህ በጣም ይችላሉ። ኦሮሞ እዚህ ያለ እንትኑ ማነው አቦንም ማለት በጣም ጎዝ ናቸው። እንዲያም ቦታ ያዛቸው ምናምን ግራ ተጋባ። እኔ ራሱ እንደዚህ ናቸው እንደ ብዬ ግራ ተጋባው። ጀግና ናቸው። ኦኬ አሁን አንተ ትላንትና ነው እንግዲህ ሰጠ የተማረኩኝ የአንተ ጓደኛ ተመቶ ያዘን ትላንትና ነው። እንዴት ነው እናንተ ይዛጥሎ እንዴት ተመለሱ? የወደቀ ሬሳ አንስቶታል ወይ የኢትዮጵያ ወታደር እናንተ ጋር ነበር? እዛ ሳይሆን እዚህ አቦዎች ያሉ የህብረተሰብ ነው ያነሳቸው። የሞት ሰዎች እነሱ ነው ያነሳቸው። እሺ አመሰግናለሁ። እስቲ ለቤተሰቦች የምትለው ነገር ካለ አጋጣሚ ሆኖ ከሰሙ የምታደርሳቸው መልእክት ካለ እድል ሰጣለሁ። ከዛ በኋላ አንተ ጋር ያለው ጓደኛን ደግሞ አናግራለሁ። እኔማ እድሜ ጤና ካለኝ ከቤተሰብ መገናኘት ነው የምፈልገው። እኔ ቤተሰብ እስካሁን አላገኘሁም። በቃ እኔ አሁን ጭንቅ ላይ ነው ያለው። ቤተሰብ ይሄ ዝም ብሎ ውትድርና ሽልችች ብለኝ ነበር። ቤተሰብ ነው የነፈቀኝ። አሁን አይናቸው ማየት ካልሆነ ደግሞ ከዚህ ተፈዋጥሽ በዚህ በኬንያ ወይን በመኖር ነው በቃ። እዛ እኛ ኢትዮጵያ መኖር አንችልም። ትግርኛ ተናጋሪ ያለው እዛ ህብረተሰብ ምናምን ይሞታሉ። ለኛ አንድ ትግርኛ ካወራ በቃ ሞት ነው በቃ። እና እንደዚህ ከሆነ ወይን ቤተሰብ ማግኘት ነው እድሜ ጤና አስጣቸው ወይን ቤተሰብ አገኛለሁ ወይን ደግሞ በዚህ በኬንያ መኖር ነው በቃ የምፈልገው። እኔ ተመልሼ ወደዛ አልሄድም። ወደ ውጊያ ወደ ብልጽግና ምናምን አልሄድም እኔ። ስለዚህ አሁን በኦሮሞ ነጻነት እጅ መግባት ራሱ እንደ ድል ነው የምትቆጥረው? በጣም ደስ ብለኛል። እነሱ እኔም የምሰማ አዎ በጣም ያርዳል ይቆርጣል ምናምን ሲባል በጣም አሁን ደግሞ እነዚህ ሳያቸው ምግብ ያቀረቡ ነው፣ በሽተኛ ያከሙ ነው፣ ጁስ ውሃ እንዳይጠማቸው ውሃ ያመጡ ነው፣ ሁሉ ያመጡ ነው። እሺ አመሰግናለሁ። እስቲ ለጓደኛው እንደምወስደው እስቲ ደግሞ የምለውን እንስማ። እሺ አብየት ወታደር መንግስት አፈር አባላለሁ። እሺ መቼ ነው ወደዛ የተሰማራ? ማን ትባላለህ? የትኛው መቼ ነው ወደዛ? ከትግራይ 2010 ነው ወደ መከላከያ ሰራዊት የተቀላቀልኩት። አቤት 2010 ነው የተቀላቀልኩት ወደ መከላከያ ሰራዊት። ከዛ ያው ሎጥ በሚባልበት ሰዓት ወደ ከጂንካ ነው የመጣው። ከጂንካ 40 ዓመት አሁን ያለሁበት እስራኤል ትግራይ ተወላጅ የተሰበሰብንበት 40 ዓመት ላይ ከዚህ በፊት ትግራይ ስለሆንክ ታስሬ ነበር?
እኮ ከ2013 መስከረም ጥቅምት 24 በኋላ ከዛ ለሁለት ዓመት አካባቢ የሚሆን ያው ትግሬ ተወላጆች መንግስት አንድ ላይ ነው ያደረገን አርባ ምንጭ ወይም መራባያ ይባላል ልዩ ቦታ። አሁን ትላንትና በተካሄደው ውጊያ ላይ እንደ ቆሰልትና አሁን የኦሮሞ ነጻነት ወጣት እጅ እንደምትገኙ ነው። እንዴት ነው ያያዛችሁ? ምን አረጋችሁ? ያው በእርግጥ በቃላት የሚገለጽ አይደለም። ምክንያቱ እኔ ከሚሰማውና ከመልከተው ወይ ደግሞ ከሚባለው የሰው አራጅ በቃሻኔ ሰው አጥፊና ሰው አራጅ እንደሆነ ነው የምነገረው። አንዱ ከተነገርኳቸው ከያዙኝ ሰዎች ደግሞ እንደዛ ነው ያልኳቸው። ብቻ እንዳታርዱኝና ግደሉኝ ነው ስላቸው ነበር። አይ እንዲህ ነገር የለንም አለኝ። ከዛ በአካል የገጠመኝ ደግሞ ያው የሰማሁትና የተነገረ ሳይሆን እግዚአብሔር ይመስገን አሁን ያው ያከሙኝ ነው የመገቡኝ ነው። በጣም የተከባከቡ ነው እውነት። ከሰው ባያገኙም ከእግዚአብሔር ያገኛልና በጣም በጣም ጭራሽ ከሚወራ ወሬና ከሚባል አልባልታ ተቃራኒ ሆኖ ነው ያገኘሁኝ እኔ። አሁን ከእናንተ ጋር ለውጊያው ገባችሁት ምን አይል ሰው እንደሞተና እንደቆሰለ በቁጥር የምታውቁ አለ? በርግጥ እኔ በቁጥር ማውቀው ነገር የለኝም፣ ግን ብዙ እንደሞቱ ስል ነበረው ማለት በሁለተኛ ከመጀመሪያ የተሰማረች ኃይል ነበረች እዛ። ከዛ ለሁለተኛ ጊዜ ነው የሆነ ቦታ ተቋጥረናልና ወደዛ የገባን ነው አይደል? እንደሄድን ያው የእናንተን ወታደሮች ያው እዛ ይዘው ያው እኛን ያው የተገደሉ ብዙ አለ። አሁን ከሚያውቀው አንዱ በጣም ትግሬ ነው ልጁ ያው የሞተ አይኔ ያየዋል። ከዛ የሆነ ከምልምሎች ደግሞ አንድ ነበር እዛ የሞተ በአይኔ የተመለከቷቸው ነበር እንጂ ቁጥራቸውም አላውቅም። ማለት ወደ ኋላ ያላየሁም ቻንስ አልነበረኝ ለምንልስ ወደ ኋላ ተመትቼ ስለነበርኩ በጣም እዛ ነኝ። አሁን ካንተ ጓደኛ እንደሰማ ነው ከኢትዮጵያ መከላከያ ውጭም የክልሎች ልዩ ኃይሎች እንደነበሩ ነው። ለምሳሌ የሶማሌ አማም ጀባቱለ ቡቄ ነጋን ጨብሱ ገልመኑ ኖርከቱ ወረዶ ጋዳብሱ ዳሎታን ባችሁኑ harkoota garbummaa wobo walii lola goonfachuuf abbummaa dhaloota baachumnu harkoota garbummaa wobo walii lola fuudhachuuf abbummaa oromoon soorannu soora garaanala ofirranchiisini walirranchiisini walittinniisini ka'ii karaa mara